ሰላም ውድ የቻናሌ ቤተሰቦች፣ ይሄ ቴክ ድሮፕ ነው። እንኳን ወደ ቴክ ድሮፕ በሰላም መጣችሁ። ዛሬ ጉግል አድሰንስ ምንድን ነው የተፈጠረው በኢትዮጵያ የሚለውን እምነግራችሁ ይሆናል። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የመጀመሪያዎቹ ከዚህ በፊት ጉግል አድሰንስ የነበራቸው ሰዎች ናቸው። እነሱ ጋር ምንም የተፈጠረ ችግር የለም። ለአብዛኞቹ እየገባላቸው ነው። ትንሽ ሰዎች ናቸው አልገባልኝም ሲሉ የነበሩት። እነሱም ቢሆን አሁን በቀናት ውስጥ ይገባላቸዋል ተብሎ እየተጠበቀ ነው። ሁለተኛውና ትልቁ ችግር የተፈጠረው አዲስ ጉግል አድሰንስ የሚከፍቱ ሰዎች ናቸው። የዩቲዩብን ሕግ አሟልተው 1000 ሰብስክራይብ እና 4000 ዎች አወር ያላቸው ሰዎች ናቸው። እነሱም ቢሆን አሁን ይሄ ችግር በጊዜ ይፈታል ተብሎ ይጠበቃል። እነሱ ጋር አሁን በሰዓት ምንም ማድረግ የሚችሉት ነገር የለም። ችግሩ እስኪፈታ ድረስ መጠበቅ ነው። ጉግል አድሰንስ ምንም የተለየ ምክንያት የለውም። ኢትዮጵያን ብቻ መርጦ እንደዚህ የሚያደርግበት ማለት ነው። ምክንያቱም ሌሎች ሀገር ላይ እየሰራ ስለሆነ ኢትዮጵያን ብቻ መርጦ እንደዚህ አይነት ችግር የሚፈጥርበት ወይም አካውንቶችን የሚያግድበት ምክንያት የለም። እና የተለያዩ ሰዎች ምንም መረጃ ሳይኖራቸውና የተጣራ ትክክለኛ መረጃ ሳይኖራቸው ሰውን እያደናገሩትና ተስፋ እያስቆረጡት ይገኛሉ። ዩቲዩብ እንዳይሰራ አዲስ መክፈት የፈለጋችሁ እየሰራችሁ ያላችሁን ሰዎች ምንም ሳትደናገጡ መስራታችሁን ቀጥሉ። ይሄ ችግር በቅርቡ እንደሚፈታ በእርግጠኝነት መናገር ይቻላል። ምክንያቱም እንደዚህ አይነት የተለየ ነገር ማድረግ ቢፈልግ ኑሮ ጉግል አድሰንስ ማሳወቅ ይችል ነበረ። ያንን ያላረጉት ከነሱ ከአቅማቸው በላይ የሆነ ችግር አጋጥሟቸው ወይም በሲስተም ብልሽት ሊሆን ይችላል። ትላልቅ ዩቲዩበሮችም ሆኑ ድርጅቶች እያናገሯቸው ይገኛሉ በዚህ ሰዓት እና የእነሱን ምላሽ ጠብቀን ደግሞ የተሟላ መረጃ ይዘን እንመጣለን። ግን እናንተ መስራታችሁን ቀጥሉ፣ ተስፋ እንዳትቆርጡ። እስካሁን ከሰማችሁት ቻናላችንን ወዳችሁታል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ።